እንዴት ናችሁ? በያላችሁበት አሁንም ጤናችሁን እንመኛለን። እንግዲህ ኢትዮጵያ ሰፊ የእንስሳት ሀብት ልማት ያላት አገር ናት። በዓለም አቀፍ ደረጃ ወደ 5ኛ የሚደርስ በአፍሪካ ደግሞ አንደኛ የእንስሳት ሀብት ልማት ያላት ብቸኛ አገር ናት። ያው ኢትዮጵያ እንደሚታወቀው ሰፊ የአየር ንብረትና ለዚህ የሚመቹ የእንስሳት ሀብት ልማት አላት። ከነዛ መካከል አንዱ ፍየል ነው። ፍየሎች በሚገርም ሁኔታ በጣም አዋጭ የቢዝነስ አይነት ናቸው። ምክንያቱም ፍየልን ብትፈልጉ በማርባት ብትፈልጉ ደግሞ በማድለብ እንዲሁም ደግሞ በመሞከት ስራ ላይ ብትሰማሩባቸው በአጭር ጊዜ እጅግ በጣም አስተማማኝ የሆነ አስተማማኝና ውጤታማ የሆነ የቢዝነስ አማራጮች ናቸው። ዛሬ በተለይ በዋናነት ለማየት የምንፈልገው ፍየሎችን በአጭር ጊዜ ውጤታማ እንዲሆኑ ከፈለጋችሁ መሞከት ደግሞ ብቸኛው አማራጭ ነው። ፍየሎችን ሞክቶ እና አድልቦ መሸጥ በጣም እጅግ በጣም አዋጭ ነው። እንግዲህ ፍየሎች እንዴትና በምን ሁኔታ ነው ተሞክተው ውጤታማ የሚሆኑት የሚሉት ባጭሩ ለመመልከት ለምሳሌ አንድ ፍየል 7 ከተወለደ ከ1 ዓመት እስከ 1 ዓመት ተኩል ከሆነ በኋላ ወንዱን ፍየል ወይም ወጠጤውን መሞከት ነው ያለብን። እንግዲህ በሁለት አይነት መንገድ መሞከት ይቻላል። አንደኛው በባህላዊ፣ ሁለተኛው ደግሞ በዘመናዊ መንገድ በቀላሉ ከ15 እስከ 20 ደቂቃ በሚደርስ ጊዜ ውስጥ ብቻ በሚደረግ የመሞከት ስራ ማጠናቀቅ ይቻላል። እንግዲህ ፍየሎችን በተለይ ወንዱን ፍየል ከ1 ዓመት እስከ 1 ዓመት ተኩል የሆነውን ወንድ ፍየል ከሞከታችሁ በኋላ በቀጥታ የምታደርጉት ምንድነው? ወደ ውጭ ፀሐይ እንዲመታው ብርድ ወይም ደግሞ ሙቀት ምናምን እንዳገኘው ተደርጎ በቤት ውስጥ ይጠበቃል። በእርግጠኝነት የምነግራችሁ አንድ ፍየል ከተሞከተ ቀጥሎ ያሉትን 3 ወራትን በደንብ አድርጋችሁ መመገብ ከቻላችሁ እጅግ በጣም ውጤታማ የሆነ ቢዝነስ ነው የሚያመጣው። በጣም አትራፊ ነው። እንግዲህ 1 ዓመት እስከ 1 ዓመት ተኩል ድረስ ያለው ፍየል አሁን ባለው ተጨባጭ ገበያ ከ5000 እስከ 8000 ብር ድረስ በየትኛውም የኢትዮጵያ ክፍል መግዛት ትችላላችሁ። እንደውም ይሄ በጣም ውድ ነው። ግን ይህንን ሞክታችሁ ከ3 ወር እስከ 4 ወር ድረስ የተመጣጠነ መኖን በመመገብ ብቻ ወደ ገበያ ብታወጡት በእርግጠኝነት የምነግራችሁ ያወጣችሁትን ወጪ ከ3 እጥፍ በላይ ማውጣት ይቻላል። ለምናልባት አንድ ወንድ ፍየል የገዛችሁት 7000 ብር ቢሆን ለመኖ ለተመጣጠነ የመኖ ግዢ ደግሞ ከ3000 እስከ 4000 ብር ወጪ ብታወጡበት እስከ 11000 ብር የወጣበት አንድ የተሞከተ ወጠጤ በእርግጠኝነት የምነግራችሁ ከ4 ወር በኋላ ወይም 2 ዓመት አካባቢ ሲሞላው ብትሸጡት እስከ 30000 ብር ወይም ያወጣችሁትን ወጪ ከ2 እጥፍ በላይ ወደ 13 እስከ 15000 ብር ድረስ ትርፍ የሚያስገኝ ብቸኛ ቢዝነስ መሆኑን በዚህ አጋጣሚ ላረጋግጠላችሁ ፈልጋለሁ። ይሄ በተሞክሮ የተገኘ ነው። ዝም ብሎ እንዲህ ለማውራት ያክል የምናወራው አይደለም። ፍየሎችን ሞክታችሁ አድልባችሁ በጥንቃቄ ይዛችሁ የትኛውም ቦታ ላይ ብትወስዱት እና ገበያ ብታወጡት በጣም ተወዳጅ ናቸው። ያው የሙክት ፍየሎች በተለምዶ ለስጋ ቤት ቁርጥ የሚሆኑት እነሱ ናቸው። አሁን በተለይ እንግዲህ ጾም እየገባ ነው። በተለይ ለክርስትናው የክርስትና እምነት ተከታዮች በሙሉ ጾም እየገባ ስለሆነ ለሚቀጥሉት 2 እና 3 ወራት የመሞከት ስራ ሰርታችሁ የፋሲካ ዕለት ወደ ገበያ ይዛችሁ ብትወጡ በእርግጠኝነት ከጠበቃችሁት በላይ ብዙ ትርፍ ነው የምታገኙት። እንግዲህ ፍየልን ስትሞክቱና ከዛ ቀጥሎ ያለውን ጊዜ በጥንቃቄ ነው መጠበቅ ያለብን። አንደኛው ፀሐይ ባገኛቸው ጥሩ ነው። ሁለተኛ ከሌሎች ፍየሎች ጋር ባይቀላቀሉ ጥሩ ነው። የተመጣጠነ መኖና እንዲሁ በተፈጥሮ የበቀለ ሳር መመገብ በጣም ወሳኝ ነው። ውሃ ማጠጣት እጅግ በጣም ወሳኝ ነው። ይሄንን ካደረጋችሁ 10 ፍየሎችን ገዝታችሁ በ3 እና በ4 ወር ጊዜ ውስጥ ብቻ እጅግ በጣም አስተማማኝ ለቀጣዩ የቢዝነስ መንደርደሪያ ሊሆን የሚችል የቢዝነስ ሀሳባችሁ ሊያንደረድር የሚችል ገንዘብ የምታገኙበት ሀብት ስለሆነ እዚህ ዘርፍ ላይ ተሰማርቶ መስራት እጅግ በጣም አዋጭ ነው የሚል ሀሳብ ነው ያለኝ። ምክንያቱም ፍየሎች በማርባትም 3 በአመት እስከ 2 ጊዜ 4 መውለድ የሚችሉ ከእጅ ወደ እጅ ወይም ከገበያ ወደ ገበያም በቀላሉ የምታተርፉባቸው ግን ደግሞ በመሞከትም ጭምር ውጤታማ የሚያደርጉ ቀጥሎ ያለውን ስቴፕ የቤታቸው ንጽህና በመጠበቅ
ቆሻሻ እንዳያገኛቸው መዥገር እንዳይበላቸው እነሱን ንጽህና በመጠበቅ አልፎ አልፎ ደግሞ የሕክምና ሰዎችም እንዲያያቸው በማድረግ የተሞከቱ ፍየሎችን ገበያ ይዛችሁ ብትወጡ በአጭር ጊዜ እጅግ በጣም ትርፋማ የምትሆኑበት የቢዝነስ አማራጭ እንደሆነ ጥርጥር እንዳይገባችሁ። ያው ብዙ ጊዜ እኛ የመሞከት ባህላችን በተለይ ኢትዮጵያውያን ገበሬዎች ፍየሎችን የሚሞክቷቸው ከእድሜያቸው 3 ዓመት 4 5 ዓመት ከሆናቸው በኋላ ነው። ይሄ ብዙ አይመከርም። ምክንያቱም ኦልሞስት ፍየሉ እያረጀ ነው፣ እየጃጃ ነው። በዚህ ሲሞከት ሊከሳ ይችላል። ግን አፍላ ወጣት በሆነበት ሰዓት ላይ ስትሞክቷቸው ግን በአጭር ጊዜ እንክብካቤ ስታደርጉላቸው በ3 እና በ4 ወር ደልበው የተሻለ ዋጋ የማውጣት እድል አላቸው። እንደውም አንዳንዶቹ እንዴት በ3 ወር በ4 ወር ውስጥ ሙክቱ ነው ሊሸጡ ይችላሉ የሚል ጥርጣሬ ያላቸው ሰዎች ኮሜንት ላይ ጽፈው ያለሁኝ። ይሄንን የምንልበት ትልቁ ነገር ምንድነው? አፍላ ወጣት የሆነ ሙክት ወይም ወጠጤ ነው የምትገዙት። ገበያ ላይ ማርባት አይጠበቅባችሁም። ገበያ ላይ ከ5000 እስከ 8000 ብር የሚደርሱ እድሜያቸው ከ1 ዓመት እስከ 1 ዓመት ተኩል የሆኑ አፍላ ወጣት የሆነ እና ሰውነቱ ጠርቀም ያለ ስጋ ያለው ገዝተህ ያንን ከሞከታችሁት በእርግጠኝነት የምነግራችሁ ሰውነቱ ሳይቀንስ በዛው እያደረ በሄደ ቁጥር ነው እየጨመረ የሚሄደው እንጂ አይቀንስም። ምክንያቱም ሰውነቱ አለው፣ ጠንካራ ነው፣ ምንም ወኔም አለው። ብዙ ነገሩ አፍላ ስለሆነ እናንተ እንክብካቤ ማድረግ ከቻላችሁ ባጭሩ ነው መወፈርና መድለብ የሚችለው። ስለዚህ የተመጣጠነው ምግብ ማቅረብ፣ ንጹህ ማደሪያና ሙያቸውን በንጽህና መያዝ፣ የጥራቱን የጠበቀ ውሃ አቅርቦት ካገኙ እናንተ ከጠበቃችሁት በላይ በደንብ ሙክቱ ነው ለገበያ እናንተ ባመናችሁት ዋጋ መሸጥ የምትችሏቸው ሙክቶችን መፍጠር ትችላላችሁ። ይሄ ለሴቶችም ለወንዶችም የሚሆን ቢዝነስ ነው። በተለይ ውጭ ሀገር ያሉ አረብ ሀገር ያላችሁ ሴቶች እዛም አካባቢ ላይ ልምድ ስላላችሁ ወደ ሀገር ቤት መጥታችሁ ይሄንን ስራ ብትሰሩ በቤት ውስጥ ነው የሚሰራ ስራ ስለሆነ እናንተ እየዳበሳችኋቸው እየጠበቃችኋቸው ምግብ፣ ውሃ፣ መጠጥ እየሰጣችኋቸው ስለሆነ የሚደልቡት በቅርብ ርቀት ክትትል ስለምታደርጉባቸው ወደ ውጭም ስለማይወጡ በተለይ ፍየልን ሞክቶ ለገበያ ማውጣት በትንሽ መሬት በቤት ውስጥ ምንም እንግልት በሌለው መንገድ የሚጠበቅ እና እጅግ በጣም ደግሞ አዋጭም የሆነ ሀሳብ ስለሆነ በዚህ ዘርፍ ተሰማርታችሁ ውጤታማ እንድትሆኑ ነው ይሄን ምክር እየመከርኳችሁ ያለት። ከብዙ ከኔ ብቻ ሳይሆን በጣም ከበርካታ እዚህ ዘርፍ ተሰማርተው ውጤታማ ከሆኑ አርሶ አደሮች፣ ነጋዴዎች እና ልዩ ልዩ ህብረተሰቦች ካገኘነው መረጃ ተነስተን ነው ይሄንን መረጃ ለእናንተ ለማስተላለፍ የፈለግነው። ለዛሬው ያለን ሀሳብ ይሄንን ይመስለው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ሁሉ እመኛለሁ። መልካም